አይነት ግን የደነዘዘና የነተበ ኒውካስትልን ያየነው ጀማው እኔ ለእሁድ ለሊቨርፑል ጨዋታ ሲቲን አዳክሞ ጥሎት ያልፋል አላልኩም እኮ ቢያንስ እንኳን ይፈትነዋል ያዳከመዋል ተጫዋቾቹን ጉልበት እንዲቆጥቡ ያደርጋቸውን በደንብ ጉልበት ያስወጣቸዋል እጅጉን ይፈትናቸዋል ብዬ ጠብቄ ነበር ግን በታሪክ ማለት እኔ ኳስ ባየሁበት ዘመን ማለት ነው እንደዚህ አይነት ውዳቂ ኒውካስትል አይቻላል ውዳቂ ማለት ነው ፈርስት ሃፍ ምንድነው ፐርፎርም ያደረጉበት መንገድ እናንተ የሊግቱና ስሪ ቡድን ራሱ በእንደዚህ አይነት መልኩ ፐርፎርም አያደርጉም አረ ጉዴ ፈላ ለማንኛውም ሲቲ በዚህ ጨዋታ ላይ ብዙ ጉልበት አላወጣም ጀሞ ኡማር ማርሙሽ 2 ጎል አስቆጥሯል ከዛ በጭማ ለሊቨርፑል ጨዋታ ጉልበቱን በደንብ ቆጥቧል ይህ ማለት ግን ሲቲ ጠንካራ ነበር ማለት አይደለም ከሲቲ ጥንካሬ ይልቅ የኒውካስትል ውዳቂነት በጣም በጨዋታው ላይ በስፋት ታይቷል ያገኙትን እድል አለመጠቀምን ጨምሮ ማለት ነው ለማንኛውም ግን ሲቲ ከኛ ጋር ለፋይናል የሚገናኝ ይሆናል ዊምብሌ ላይ አጥቤ ማሰጣ ይሆናል ማለት እኔ አልምርህም ምክንያቱም አያም ዘገነርስ ማን አላዳመጠም ነው መለጀምአው ይመቻችሁ ናቲ ልኮይ ነው የመጣሁት ናቲ ተኝቷል ናቲ ልኮይ ነው የመጣሁት ለማንኛውም ግን እናንተ ቅሌታሞች ምን አባታችሁ ነው እስካሁን የምትሰሩት 34ኛ ዓመት አሁን ደሞ ይመጣላል ካራባው ካፕ ሲቲ እንደበላ ተረጋግጧል ብሏቸዋል ያው አድርስልኝ ብሎ ነው ናቲ ተኝቷል ሲጀመር በቃ ምክንያቱም ሲቲን በዚህ ያክል ደረጃ ስለሚተማመነው ናቲ ተኝቷል ያው እኔን አስተላልፍልኝ ብሎ ነው መልእክት ምን አባት ሰራለስ እስካሁን ወጊያለ በቃ አርፈተኛ ሁለተኛ 45 እንደማታይ እርግጠኛ ነኝ ስለዚህ 34ኛ ዓመት መጥቷል ካራባው ካፕ ሳበላ ማለት ነው በደም ተዘጋጅ እሱ ለማክበር አንተ ዋንጫ ስለመብላት ትናንት ዘፈን ነበር ዛሬ ደግሞ ዋንጫውን ሳትበላ ስቀር 34ኛ ዓመት እንዴት እንደምትካከብር በደም ማርገት አስተውዟል ማለት ነው በደም ማርገ ማሰብ ጀምራለሁ ለማንኛውም ሲቲ የካራባው ካፕ አሸናፊ ይሆናል እንኳን ደስ አላችሁ መድፈኛ ዋንጫ ደርሼ ላንቻ አላንስም ትናንትናም ተናግሬው ነበር ጭራሽ ምን ሰማሁኝ ከናንተ ኒውካስትል ቢያልፍ ለኛ ይከብደን ነበር እንኳን አለፋችሁ ሚል ነገር ሰማው ዲስማሽ ኮንፊደንሳችሁን ወደዋለሁ ምክንያቱም የዋንጫ ተጫዋቾች ናችሁ የዋንጫ ቲሞች ናችሁ ወይኔ ዲስማ እኔ በጣም እርግጠኛ ነኝ በቲሜም ማለት ነው ልክ የራስ ቲም እርግጠኛ እንደሆንክበት ማለት ነው ምን አይነት ጨዋታ ነው ዛሬ ማርሙሽ ግን ማለት ነው በቃ እድል ይሰጠው እኔ በጣም በቃ ይሄ ልጅ ማለት ነው ከዚህ ቤት የወጣ ቀን በቃ እኔ እንደ ፓልመር ምቆጭበት ሰው ቢኖር ይሄን ነው በጣም እድል ይሰጠው ይገባል ዛሬ ይዙት ለምንድነው ግን ሰከንድ አፍ እንበለጠው ለምንድነው ሰከንድ አፍ እንደዚህ ነው ድብደማ የሚደረግብን ባለፈው እንደዚህ የፔፕኔ ታክቲኮቹ ለምን ሰከንድ አፍ የሚጠቀመው ነገር አይገባኝም ይሄ ልጅ ግን እድል ይሰጠው ልክ ፎደን ይቀመጥ ፎደን ለሊቨርፑል ጨዋታ ደቅ ይሄን ሰው የስታርቲንግ ላይ ማየት ፈልጋለሁ ለሊቨርፑል ጨዋታ ማለት ነው በስማም ራይንደርስን ታረጋለ በዛ ኤትኑሪ ተስማምቶታ ዶኩ መመለስ አለበት ለዚህ ቲም ሴሜኖ ማሪፍ ነበር ናይስ ነበር ዛሬ እንዴ ስለ ቼልሲ ሳላወራ ላልፍ ነው እንዴ ተቀይሮ ገብቶ አንተ ይሶይኩ ማለት ነው ራሱ በቃ ሜሲ የሲቲው ሜሲ በለው ራሱ በቃ አረ ድሪብሉ እንዴ ነው የሚያልፋቸው በቃ ጅል ሜሲ ራሱ ይያልኩ ዛሬ ማተተኪ ማለኝ ወያናን ለጥልኝ ፈላው እንግዲህ በቃው ማለት ይተረጋግጧል በቃ ስለዚህ ክብለኝ ነው መራገጥ በቃ ወያናን ምትጠልቅበት ስልጣን ይሰጣል በቃ ተዘጋጅ እኔ እንዴት እንደተጠለቁ ታይታል የኔን ፈለግ ማስቀጠል አለብህ መታሰው ይለቀለ እንዴት ቁጥጥር ይጠየቃል እኔ ብልቱን እነግራለሁ ዘንበላው በቃ እኔን መከተል ነው በተጠና ነው በቃ ወያናን ማብቃት አለብን በቃ ወይ ይበላ ሞቼ ነው ቆሜ ያራደኝ ልጅ እንቋጥራለና ያራደኝ ልጅ በቃ በለው ማሻአላ በቃ ይመጣ በቃ እናወራለን በውስጥ በቃ በጣም ያራዳል ፒስ አይደለም ማን ሲቲ ኒውካስትልን ኦሬዲ በ30 ደቂቃ ቀለደበት ነው ማለት 32ኛ ደቂቃ ላይ 3-2 ፈርስት ሃፍ ነው ቪዲዮ ምሰራው ሰከንድ ሃፍ የኳስ አፍቃሪ ስለሆንኩኝ አየዋለሁ ግን የሚለወጥ ነገር ከሌለ ሐሳቤን የሚያስቀይረኝ ነገር ካሌለ ምናልባት ካምባክ አይኖርም ብዬ ገምታለሁ እዚህ ላይ ሐሳቤን ሰጥቼ በዛው ኳሱን አይቼ ደሽ ነው ብለው ሚመሮች የአርሰናል ኤዲተሮች ማለት ለአንድ ወር የሚሆን ግባት ነው የምሰጣችሁ አሁን የማን ሲቲ ደጋፊዎች ይመጡና ላንቺ ነበር የቋጠርኩት አሁን ፋይናል ላይ እለጥፍሻለሁ ምናምን ይሉሻል ያሁን ግባቱ የቼልሲ ደጋፊዎች ፓላስን ስናልፍ ኤግዛክትሊ እንደዚህ ነበር ያሉት ኤግዛክትሊ እንደዚህ ማለት ወፋይ እንኳን አለፍሽልኝ ወያላው አገኝሻለሁ ምናምን እሱን ሰብስብና ደርሶ መልስ እንደተለጠፉ ታሳይልኛል ገባሽ አይደለ ፈላውም ማለትሽ ስለማይቀር መቆጣጠራት እሺ ፋይናል ላይ እንኳን ማገኝሻለሁ የኛን አታክ ማስቆም እቺ መሰለሽ አባቴ አንድ ጨዋታ ስታሸንፊ ሲቲ ኢዝ ባክ ከዛ በኋላ ደግሞ
ጀስት እኮ አሁን ከ3 ቀን በፊት እኮ ተዋርደሽ ነው የመጣሽው በስፐርስ። ሁሌ ምርጥ አቋም ስታሳይ ዘንድሮ የተረዳ ነው ሌላው ቡድን ስለማይችል ነው እንጂ አንቺ አትሽም። ተረጋግጧል። ከሌላው ስለምትሻይ ስለዚህ ወያላውን እንኳን ማግኘት ምናምን ብለሽ ተለጥፈሽ ሌላ የአንድ ወር ደግሞ ግባት ሰጠውማ። ኦሬዲ ግባት ተዘጋጅ ፈለው ዌምብሊ ላይ እንደማረግ ተረጋገጠ። እንደ ኒውካስል ላይ አገባህ ማለት እኔ ላይ ታገባለህ ወይ? ቶተናም ካገባብህ እኔ አንተ ላይ አላገባብህም ወይ? ማንዬ ከኒውካስትል አንተ ትሻለኛለህ። ታክቲካሊ ነው የማወራው፣ በንቀት ምናምን አይደል። ያስፈራል የሲቲ አታክ ኦፍ ኮርስ ያስፈራል። ሁሉም ጨዋታ ላይ ያስፈራ ይችላል። ብልጥ የሆነ ደጋፊ እንደዛ ነው የሚያስበው። ግን ብፈራህም ከኒውካስል የበለጠ አልፈራህም። ፋክቱ ነው የምነግርህ። ፓፓውቴ ከአንተ የተሻለ ክለብ ስለሆነ አይደለም ለኔ አንተ ትሻላለህ። አንተ ግን ዝም ብለህ ስለያወራ ስለሆነ አሁን ኤዲት የቸልሲን አስፈራራበት፣ ከወር በኋላ ደግሞ ታስፈራራበታለህ ደግመህ ማለት ነው። ስንለጥፋቸውና ይሄን ቆርቆሮ ስንበላ ቆርቆሮ ነው ግን ማንንም አይበላውም እኔ እስካለው ድረስ